ለሱ አንድ ነገር ብዬ ልለፍዬ ነው። በመጀመሪያ ስላስገባኝ አመሰግናለሁ። ሁሱ አንተ ነህ አይደለ? አዎ፣ ግን ሲገቡ ስላሴ ይመስገን አሉ መሰለኝ አይደለ? ኢየሱስ ክርስቶስ ሲያመሰግን ጊዜ አምላኩን ስላሴ ይመስገን ብሎ ነበር እንደርሶ የሚያመሰግነው ወይንስ አብን ብቻ ነበር የሚያመሰግነው? ቆይ እሱ ይቆይና አይቆይም። ቀሲስዬ ይመልሷት። እሷ ነው እዚህ ጋር ምናልባት ስህተት ከሆነ እሱን አርመውን መሄድ ይችላሉ። ችግር የለም። ኢየሱስ እንደ ኢየሱስ ክርስቶስ እርስዎ አብን ብቻ ነው የሚያመሰግኑት ወይንስ የክርስቶስ ተቃዋሚ ሆነው ከአብ ውጭ ስላሴ ይመስገን ብለው ነው የሚያመሰግኑት? ኢየሱስ ምን ብሎ ነበር የሚያመሰግነው? ይንገሩ። አባቱን ያመሰግን ነበረ። አይዋ፣ ስላሴ ይመስገን ብሎ ያውቃል ኢየሱስ ልክ እንደርሶ ወይንስ አያውቅም? አይደለም። ስላሴ እኮ መጽሐፍ ቅዱስ ላይ አናገኘውም። ትምህርቱን ነው የምናገኘው። ገባ? በሌላ ቦታ እኔና አብ አንድ ነን ይላል። በሌላ ቦታ ደግሞ እንደ አጋጣሚ ዛሬ መንፈስ ቅዱስ ነው፣ ስለ መንፈስ ቅዱስም ይናገራል። ይህንን ሊቃውንት ደግሞ ይህንን ጠቅላላ አደረጉና ስላሴ እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው ብለው አስተማሩን ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ እኮ ነው የሚለን ማቴዎስ 28 ቁጥር 19 ላይ ያጠምቋቸውን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይለናል። ሳይሆን ጥያቄ ምኑ ነው ቅር ያለ? አሁን ስላሴ መጽሐፍ ቅዱስ ላይ የለም ትምህርቱ እንጂ ያለው እሱ የለም አሉና አይደለ? ትምህርቱስ እንደው አለ ወይ ለማለት ስላሴ ማለት ምን ማለት ነው የሚለውን ደግሞ ስናይ አሁን ስንሰባ ትሪኒቲ ሶስትነት ማለት ነው። አምላክ አንድ ነው፣ በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው አይደለ? ስላሴ እነሱ ብሎ ያስተማረ ነቢያት አሉ? እንደው መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብለው አስተምረዋል ወይንስ አላስተማሩም? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጧል ወንድሜ። አሁን እኮ ያንተ ስህተት ቅድም ራሱ ያነሳውን ሀሳብ እሱን ልነግርህ ነበረ እኮ። መጀመሪያ ኦሪትንና ቆይ አንተ ብቻ ማውራት ሳይሆን ኦሪትንና አዲስ ኪዳንን ለይተን ማወቅ አለብን አይደለ? እርስዎ የሚፈልጉትን ያወሩ። ኦሪትና አዲስ ኪዳንን ለይተን እንወቅ። ለምንድን ነው የምንለያቸው? ይለያላ። ኦሪት ማቆያ ናት። ሁለቱም የአምላክ መልእክት ነው አይደለም? ነው፣ ግን ያ የጨለማ ዘመን ነው። እውነተኛ አምላክ ያልተገለጠበት ዘመን ነው። እግዚአብሔር በነቢያቱ በመልእክተኞች እንደዚህ የጦርነት ችግር ሲገጥማቸው፣ ሌላ ሀገር ሲሄዱ፣ ኃጢአት ሲሰሩ የሚያስተምሯቸው የሚገስጿቸው። አምላክ ሁልጊዜ ፍርዱ እውነት ነው ብለው ያምናሉ ወይንስ አያምኑ? እውነት ነው። በጣም ጥሩ። የዚያን ጊዜ በኦሪት ጊዜ የነበረው አምላክ በአዲስ ኪዳን ጊዜ ያለው አምላክ ራሱ ነው ወይንስ ሌላ አምላክ ነው? እንደሱ ተብሎም አይጠየቅም። ሲጀመር አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ስለዚህ የኦሪትም አምላክ የአዲስ ኪዳንም አምላክ ራሱ ኢየሱስ ክርስቶስ እንጂ ሌላ አይደለም አይደለም? ኖ ዝም ብለህ እየፈጠርክ ነው የምታወራው ወንድሜ። እሱ አይደለም አይደለም። እኔ ስለ ቁርአን መጠየቅ ካለብኝ እናንተን ነው መጠየቅ ያለብኝ። አስተምሯችሁ እንዴት ነው እንጂ አሁን አንተ ካልኩኝ አንቱ ብዬ ልናገር። ችግር የለውም። እኔ እንደሌላ የምቆጣ አይደለም። እሺ፣ የብሉይ ኪዳን አምላክ እና የአዲስ ኪዳን አምላክ አንድ ነው ወይንስ የተለያዩ ናቸው? አንድ ነው ወንድሜ፣ አንድ ነው። ጥሩ። ከስነ ፍጥረት በፊት የነበረ አምላክ አንድ ነው። ራሱን በራሱ ሲያመሰግን የኖረ አምላክ በኋላ ደግሞ ራሱን በስነ ፍጥረት ገለጠልን ማለት ነው። ገባ አይደለ? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ የሰራዊት ጌታ እግዚአብሔር ሕፃናቶችን ግደሏቸው ይላል። ይሄ ፍርድ ትክክል ነው ብለው ያምናሉ? ሕፃናቶችን፣ ብላቴናዎችን፣ ሴቶችን ግደሏቸው እያለ ያዛል። አዲስ ኪዳን ላይ ና
የብሉይ ኪዳኑ አምላክና የአዲስ ኪዳኑ አምላክ አንድ ነው ብለውኛል። አሁን ያመጣሁት ጥቅስ ላይ የሰራዊት ጌታ እግዚአብሔር ሕፃናትን ግደሉ፣ ሴቶችን ግደሉ፣ ብላቴናን ግደሉ ይላል። ኢየሱስ ጊዜም አምላክ ራሱ ነው አምላክ ሌላ አይደለም ብለውኛል። ገዳይ ነበር አምላክ ማለት ነው የዛኔ። የኦሪት ታሪክ በብዛት አይተው ከሆነ ከነዚህ ከእስራኤላውያን ጋር የተያዙ ስለሆነ እግዚአብሔር እስራኤልን ለምን እንደመረጠ አናውቀውም። እንዲያውም ልጄ ይላቸዋል። እስራኤል ማለት እግዚአብሔርን የሚያይ ሕሊና እግዚአብሔርን የሚያስብ ሀሳብ ማለት ነው። ለምን ከህዝብ ሁሉ እስራኤልን መረጠ ብለን ስንጠይቅ መልስ አናገኝም። ራሱ እግዚአብሔር ብቻ ነው የሚያውቀው። በእስራኤላውያን ላይ ብዙ ታሪክ አድርጓል እግዚአብሔር። ከእነዚህም ሰዎች ታላላቅ ሰዎች ተገኝተዋል። ገባርን? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ተገኝተዋል። አምላክም በእነዚህ ነው የመጣው። ሮሜ ምዕራፍ 5:9 ላይ እንደሚነግረን ከነሱም የዘላለም አምላክ ክርስቶስ እንደተወለደ ይነግረናል። ለምን እነሱን ብቻ መረጠ የምንል ከሆነ መልስ አናገኝም። የራሱ የእግዚአብሔር ምርጫ ነው። ልመጣልህ እኮ ነው። ምን ሆነ ነው የምትቸኩለው እንዴ? ስለዚህ እነዚህ እስራኤላውያን ሲበድሉ እግዚአብሔር ጦርነት እያስነሳ ረሃብ፣ ቸነፈር እያስነሳ ይቀጣቸው ነበረ። ጣዖት ሲያመልኩ ታሪኩን እንደምታውቀው አንበው ከሆነ ብዙ ሕዝብ ያልቅ ነበረ። ከግብፅ ራሱ ሲወጡ ሌላ ሲያመልኩ ማለት ነው። ስለዚህ ልልህ የፈለግኩት እግዚአብሔር እስራኤላውያንን ይወዳል፣ ተወደደም ተጠላ። እስራኤላውያንን የተቃወሙ ሰዎች ደግሞ በተለየ ታሪክ ከግብፅ ሲወጡ በመንገድ የከለከሏቸውን ሰዎች በጦርነት ይዋጓቸው ነበረ። እነዚህ አማሌቃውያን የሚባሉ በተለይ ይዋጓቸው ነበረ። ሙሴም ይዋጋ ነበረ። የእግዚአብሔር ኃይልም ከሱ ጋር ነበረ። ስለዚህ እስራኤላውያንን የሚቃወም ሰው ሁሉ ምንም በለው ይሞት ነበር፣ ቅጣት ይደርስበት ነበር። ያሁን ለምን ሆነ ብለን አምላክ ጨካኝ ነው ብለን ለመናገር አንችልም። እሺ ብላቴናና ሕፃናት ልጆች ይገደሉ ብሎ ፍርድ ለምን አወጣ ነው? እነዚያን እስራኤላውያንን የበደላል ነው። እነዚህ ሕፃናትና ብላቴና ልጆች ገደሏቸው የሚል ፍርድ ለምን አወጣ ነው? ለእውነተኛ አምላክ መቼም ሕፃናት ልጆች ላይ ግደሏቸው የሚል ፍርድ ሊያወጣ አይችልም። ኃጢአት አድርገው ነው ከተባለ የኃጢአትን ኃጢአትነት የሚረዱበት ለአቅመ አዳም ደርሰው ያ ንጹሕ አእምሮ ኑሯቸው የዛኔ በሰዎች ላይ ድንበር ካለፉ እነዚያን ሰዎች ግደሏቸው ሊል ይችላል። ሕፃናቶችን ግደሉ፣ እነዚህን አንዲት እንዳትራሩላቸው እንዳትምሯቸው፣ ግደሏቸው፣ ጨርሷቸው ሁላቸው እያለ ያዛል። ነገርኩህ እኮ በግልጽ አሁን የአምላክን ፍርድ የምንገስበት ሳይሆን አንደኛ ኦሪት እንደ ሐዲስ ኪዳን አይደለችም፣ ሙሉ ድህነት የምታሰጥም አይደለችም አልኩህ እኮ። ከዚህ የተነሳ ደግሞ እግዚአብሔር እስራኤልን ስለሚወድ ይኸውልህ እስራኤልን ስለሚወድ እስራኤልን የሚቃወሙ ሰዎች ካሉ ይኸው ንብረታቸው ካለ ምናቸው ካለ ይወድማል። ሕፃናቶችን ነው ማለት ነው አይደለም? አምላክ ፍትሐዊ አይደለም ብለህ እንትን የምትል ከሆነ ያን ጊዜ ስንሄድ ትጠይቀዋለህ እግዚአብሔርን። የአምላክን ፍርድ ማንም ሰው ሊገስ አይችልም። ቅድም ያወጣው ነገር ግን ኦሪትን ሐዲስ ኪዳን የምታምታቱበት ነገር እንደ አንዳንዴ ሳልፍ እንደዚህ ይገጥመኛል እና ልክ አይደለም። ቆይ ወንድም ታስገባኸኝ ትክክል ነው ማለት ነው። ተው በእናትህ የሐዲስ ኪዳን ላይና የብሉይ ኪዳኑ አምላክ ራሱ የአዲስ ኪዳን አምላክ ነው ብለውኛል እኮ ቅድም። ስለዚህ ነው እኮ ሲያስገድል ቆይቶ እንደገና አሁን አዛኝ ነው መጣ። ኦሪትና ሐዲስ ኪዳን እንለይ ወንድሜ። የኦሪቱ አምላክ የአዲስ ኪዳኑ አምላክ አንድ ናቸው ብለውናል እኮ። እዚያ ጋር የፈረደው የአዲስ ኪዳኑ አምላክ ነው ወይንስ አይደለም? ሕፃናቶችን ግደሏቸው ያለው ያኔ ፍጹም ድህነት የለም። ስለ ድህነት ሳይሆን ስለ አምላክ ስራ ነው እየጠየኩኝ ያለሁት። አምላክ እንዴት ነው ብላቴና ሕፃናቶችን ጨርሳችሁ ግደሏቸው ብሎ ሊያዝ የሚችለው?
እስራኤልን የሚቃወም በሙሉ በቃ እንደዛ ተደርጓል። እሺ ምን ልትል ነው? እነዚህ ህፃናት ብላቴና ልጆች ለመቃወማቸው ማስረጃቸው ምንድን ነው? እነዚህ ህፃናት ብላቴና ልጆች